የአሜሪካ የኃይል ማስጠበቂያ ዘንግ ኔቶ ሲገለጥ አሜሪካ ማለት ነው። ያለ አሜሪካ ኔቶ ባዶ ቀፎ እጅግር የሌለው ስያሜ ብቻ ነው። የኔቶ ወሬጅ በኔግ ዘንድ ሰኔ 24-25 ለዓመታዊ ጉባኤ ሲሰበሰቡ ህብረቱ ወሳኝ ወቅት ላይ ነበር። ይህ ጉባኤ የዶናልድ ትራምፕን ከ4 ዓመታት በኋላ ወደ አሜሪካ ፕሬዝዳንትነት መመለሱንና ማርክ ሩት የኔቶ አዲሱ ዋና ጸሐፊ ለፕሬዝዳንቱ መመለሳቸው የራሳቸው አሳረፋቸውንና እቅዳቸው ሰምሮ በድጋሚ በአንድነት በዚህ ስብሰባ ላይ መገኘታቸውን የተለየ አድርገዋል። ማርክ ሩት በመጋቢት 13 ኦቫል ኦፊስ ከፕሬዝዳንት ትራምፕ ጋር ባደረጉት ስብሰባ ፕሬዝዳንቱን በማወደስና ኃያሏን አሜሪካ በዓለም መድረክ ላይ ለማድመቅ ያለውን እቅድ በደስታ በመግለጽ የሰጠው መግለጫ ኔቶ ከመሰረቱ የአሜሪካ ጂኦፖለቲካዊ የበላይነት መሳሪያ መሆኑን ያጎላል። ኔቶ 32 አባል ሀገራትን ያቀፈ ቢሆንም 32 ከአውሮፓ እና 2 ከሰሜን አሜሪካ ካናዳና አሜሪካ ናቸው። ነገር ግን አሜሪካ ብቻውን ቀሪውን 31 ሀገራትን በመግዛት የኔቶ አቅጣጫን ትወስናለች። እንደ ፕሬዝዳንት ትራምፕ ያሉ የአሜሪካ ፕሬዝዳንቶች ሌሎች አባል ሀገራት ወታደራዊ በጀታቸውን ካላሳደጉ ከኔቶ አባልነት ለመውጣት አልፎም ዛቻ ሲሰነዝሩባቸው እንዲህ ያሉ ማስፈራሪያዎች ኔቶ በበላይነት ለመምራት የሚደረጉ ማስፈራሪያዎች ተደርጎ ይታያሉ። አሜሪካ ኔቶን ለቆ የመውጣቱ ሐሳብ ለኔቶ መታሰብ የሌለበት ሐሳብ ነው። ምክንያቱም ኔቶ አሜሪካ ነው። አሜሪካም ከሌለች ኔቶ አይኖርም። በትሪኮንቲኔንታል የማህበራዊ ምርምር ተቋም ባወጣው ጥናታዊ ጽሑፍ የኔቶ ስውር አጀንዳን አጋልጧል። በምርምሩ የዓለማችን አደገኛው ድርጅት ሲል ኔቶን ሰይሟል። ስያሜው የጥላቻ መግለጫ ቢመስልም የድርጅቱ ከቀዝቃዛ ጦርነት በኋላ በዓለም ላይ ያለው አውዳሚ ወታደራዊ እርምጃ ታሪክን ያንጸባርቃል። አንድን ሉዓላዊ ሀገር በሰላም ስም ያለ ከልካይ የማውደም ታሪክን ያሳያል። በ1999 የዩጎዝላቪያ መበተን እና በ2011 የሊቢያ መንግስት መውደቅ ሁለት ዋና ምሳሌዎችን የኔቶ አጥፊነት በሰፊው ያሳያሉ። አንዳንዶች ኔቶ የገባበት ሀገር ከመፍረስ ውጪ ሌላ አማራጭ የለውም በማለት ይቃወሙታል። ኔቶ ገለልተኛ ወይም ራሱን የቻለ ኃይል ነው ቢባልም እውነታው ግን ሌላ ነው። በተለይ ከሶቪየት ህብረት ውድቀት በኋላ የአሜሪካ ስትራቴጂካዊ ግቦች በማራመድ ዋና መሳሪያ ሆኗል። በኔቶ በኩል አሜሪካ በአብዛኛው የምስራቅ አውሮፓ ሀገራትን የዋሽንግተንን ጥቅም የሚያስጠብቁ መንግስታትን መርብ ውስጥ አካታለች። ምንም እንኳን የአውሮፓ ህብረት የበለጠ ገለልተኛ ስርዓት ለመቅረጽ ቢሞክርም የኔቶ መስፋፋት የአሜሪካን መሪነት ዛሬም አስቀጥሏል። ይህ የአሜሪካ በድንበር ማታገኛቸውን በሩቅ ያሉትን አውሮፓውያን በቀላሉ በኔቶ በኩል እንድትቆጣጠራቸው ምቹ ዕድልን ፈጥሮላታል። ስለ ኔቶ መስፋፋት በተከታታይ ማስጠንቀቂያዎችን ይናገራሉ። በዋናነት እንደ ቭላድሚር ፑቲን ባሉ የሩሲያ መሪና ለሌሎች የህብረቱ አደገኝነት በተደጋጋሚ ያስጠነቅቃሉ። እንደ አውሮፓውያን አቆጣጠር በ1995 ኔቶ በቦስኒያ ሰርቦች ላይ ባደረገው የቦምብ ጥቃት ወቅት የህብረቱ ተቃዋሚዎች ይህንን ማስጠንቀቂያ አስተላልፏል። ኔቶ እስከ ሩሲያ ፌዴሬሽን በሮች ድረስ ሲመጣ ይሄው ነው የሚችለው የመጀመሪያ ምልክት ነው። በቀጣይ አስከፊ ጦርነትን በመላ አውሮፓ ሊፈነዳ ይችላል። የዚህ ቀውስ መነሻ እንደ አውሮፓውያን አቆጣጠር በ1990 የሶቪየት መሪዎች ጀርመን እንደገና ለመዋሃድና ወደፊት ኔቶ ለመግባት በተስማማበት ጊዜ ይህ በጭራሽ ሊሆን እንደማይችል እና ኔቶ ወደ ምስራቅ እንደማይስፋፋ በአሜሪካ ጫና ተወሰደ። ኔቶ በኋላ ለዚህ ላይ ሩሲያን ለመጫን ወይም እንደ ደቡብ ቻይና ባሉ ሩቅ ሀገራት ውስጥ የቻይናን በአካባቢ መረጋጋት ልትጠቀምባት የሚያስችል ምንም ስምምነት አልነበረም። ሩሲያ ሆነ ቻይና በአውሮፓ ምንም ስጋት እንደማይፈጥሩ ደጋግመው ይናገራሉ። ሩሲያ በዩክሬን ያለውን ጦርነት በኔቶ ድንበሯ ላይ ከሚፈጽምባቸው ጥቃቶች ጋር ያገናኘች ሲሆን ቻይና ግን ራሷን እንደ ተከላካይ ኃይል ስትገልጽ በአውሮፓ ላይ ምንም አይነት ግጭት ለሚደርሱ ጉዳትም የላትም። ቢሆንም ግን ኔቶ ተልዕኮውን ከእነኛ ሀገሮች ጋር ለመጋፈጥ መስማፋትና አንድን መንገድ ይጠቀማል። በተለይ የአሜሪካ ፍላጎት ለማገልገል የቅርብ አቻ ተቀናቃኞችን ለመያዝ ነው። ይህም በሩሲያ በኩል ዩክሬንን መጠቀሚያ ሲያደርግ፣ በቻይና በኩል ደግሞ ታይዋንን ይገለገልባታል። ይህ ሲሆን ሀገሪቱ የሚያውቁን እየፈረሱ እንደሆነ ሳይሆን አሳቢ ጠበቃ እንዳገኙ ነው። ፍጻሜ ግን መገመት አያዳግትም። አሁንም እየፈረሱ ነው። ይህ የጥፋት ድርጅት አሁን ለበለጠ ወታደራዊ በጀት በአዲሱ ግፊት እየተንቀሳቀሰ ሲሆን በእነዚህ ዓመታት በመጀመሪያ ላይ ከፕሬዝዳንት ትራምፕ በኋላ ሲመት በፊት የሽግግር ቡድኑ አስተዳደራዊ እና እያንዳንዱ የኔቶ አባል ሀገር 5% የሀገር ውስጥ ምርትን ለመከላከያ እንዲያዋጡ ሐሳብ አቅርቧል።
ይሄ አሁን ካለው የ2% በጀት እጥፍን ይበልጣል። አብዛኞቹ የአውሮፓ ሀገሮች አስፈላጊ የሆኑ ማህበራዊ ወጪያቸውን አስቀርተው እንደዚህ አይነት ተጨማሪ በጀትን መመደብ አይችሉም። ለአውሮፓውያን አቆጣጠር በ2004 መገባደጃ ላይ ከአባል ሀገራት ውስጥ ፖላንድ ብቻ 4.12% የሀገር ውስጥ ምርትን ለውትድርና በማውጣት ይህ በበጀት ማሳካት እንችላለች። አሜሪካ ግን በበኩሏ 3.38% ብታዋጣም ከፍተኛ በጀት የአሜሪካ ነው። በኔቶ የአሜሪካ አምባሳደር ማርቲን ዊትር ይህንን ዓላማ ለማሳካት አጠናክረው በመቀጠል አባል ሀገሮች የ5% ግብን ለማሟላት ተጨባጭ እቅዶችን፣ በጀቶችን፣ የጊዜ ገደቦችንና ሊደርስባቸው የሚችሉ ቅጣቶችን እንዲያቀርቡ አበክረው አሳስቧል። ይህም ለኔቶ አስደናቂ ኃይል ማጠናከሪያን ያመጣል። እንደ አውሮፓውያን አቆጣጠር በ1949 ሲመሰረት እና በቀዝቃዛ ጦርነት ወቅት ምንም መደበኛ የበጀት መለኪያዎችን አልነበሩትም። በመቀጠል የ1952ቱ የሊዝ መስማማት የወታደሮች አበርክቶ አነስተኛ መጠን ቢያስቀምጥም አውሮፓ ግን ይህንን መጠን መሙላት አልቻሉም። በመጨረሻም እንደ አውሮፓውያን አቆጣጠር በ2008 ባሪጋ ሰሚት ላይ የ2% በጀት መለኪያ ይፋ ሆነ። ከዚህ በኋላ እንኳን ሩሲያ 2022 የዩክሬን ላይ ወረራ እስክታደርግ ድረስ አብዛኞቹ አባል ሀገራት ይህንን የበጀት ውሳኔ ብቻ ችላ ብለው ነበር። አሁን ዋና ጸሐፊ ማርክ ሩት የኔቶ አባሉን ቅድመ ጦርነት ዝግጅት ለማድረግ የመከላከያ በጀት ተግባራዊ እንዲደረጉ ጥሪ አቅርቧል። ሆኖም የአውሮፓ ወታደራዊ ፍላጎት ካለው የኢኮኖሚ እውነታ ጋር እየተጋጨ ነው። በርካታ የጀርመን የሰላም ተቋም የቅርብ ጊዜ ዘገባ ኔቶ በሰላም በጦር መሳሪያ ቁጥጥርና በዲፕሎማሲ ላይ የሚያተኩር ይሁን እንጂ ሁለት ወሳኝ ችግሮች ያዘለ ተቋም ነው። ይህም አውሮፓ በኔቶ ውስጥ ከአሜሪካ ጋር እኩል አጋር አለመሆን እና አብዛኞቹ አባል ሀገራት ወታደራዊ በጀት በከፍተኛ ሁኔታ የማሳደግ አቅም የሌላቸው ኢኮኖሚያዊ ችግር ያለባቸው መሆኑ ነው። ለምሳሌ ያክል ዩናይትድ ኪንግደም ተጠቃሽ ነች። የብሪታንያ መንግስት የ2025 ስትራቴጂካዊ መከላከያ እቅድ ለባህር ኃይል እና ለአየር ኃይል ከፍተኛ የበጀት እቅዶችን አስቀምጧል። ነገር ግን ሀገሪቱ እነዚህ ያሉ ምቾቶችን ለመተግበር የሚያስችል የበቂ ገንዘብ የላትም። ምክንያቱም የህዝቡ መኖሪያ ቤት እና የጤና እንክብካቤ ያሉ አስፈላጊ የህዝብ ፍላጎቶችን ለማሟላት ከፍተኛ ወጪ ስለሚያስፈልጋቸው ነው። የመከላከያ በጀት እቅድን መጻፍ ቀላል ነው። መተግበር እና የገንዘብ ማዋጣት ግን ሌላ ጉዳይ ነው እና አቅምን የሚጠይቅ ነው። የኔቶ ዓላማ እንደሚናገረው በዲፕሎማሲያዊ በአየር ንብረት ጥበቃና በማህበራዊ መሰረተ ልማት ላይ ኢንቨስት በማድረግ እውነተኛ ደህንነት ላይ ያተኩራል። ዋና ግቦቹ ግን የሚከተሉትን ያካትታሉ። ከወታደራዊ ይልቅ ለዲፕሎማሲያዊና ለግጭት መከላከል ቅድሚያ መስጠት፣ በጤና፣ በትምህርት፣ በአየር ንብረት ጥበቃና በመልካም የህብረተሰብ ስፍራዎች ላይ ኢንቨስት ማድረግ፣ ወታደራዊ ወጪዎች ላይ በከፍተኛ ሁኔታ መቀነስ፣ በግጭት ወይም በሰብአዊ መብት ረገጣ ውስጥ ለተሳተፉ ገዢዎች የጦር መሳሪያዎች ሽያጮችን ማገድና ማዕቀብን መጣል፣ በመከላከያ ኢንዱስትሪ ላይ ጥገኛ ለሆኑ ማህበረሰቦች ትክክለኛ ሽግግርን መፍጠር። እነዚህ ሁሉ ብዙ ሰዎች ጦርነት ሳይሆን ሰላምን በሚፈልጉ ዓላማ ምክንያታዊና ሊደርስባቸው የሚችሉ ፖሊሲዎች ቢሆኑ በተግባር ግን በወታደራዊ ግጭት በእጥፍ በመጨመሩ የኔቶ አባል ሀገራት ተሳትፎን ያሳድጋሉ። በተለይ የአውሮፓ ሀገራት ገንዘብን ከህብረተሰብ ጥቅም በማስቀደም የአሜሪካ ስትራቴጂካዊ የበላይነትን በማስጠበቅ የሚደረጉ ተግባር እንደገና ማጤን እንዳለባቸው ይመክራሉ። ፕሬዝዳንት ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በሚያደርጓቸው ፖለቲካዊና ኢኮኖሚያዊ ጫና በአውሮፓ ሀገራት ቅራኔን ያስነሳባቸው ሲሆን በተለይም በክፉ በደግም ጊዜ የአሜሪካ ድምፅ ሲያስተጋቡ ለኖሩ የአውሮፓ ሀገራት የፕሬዝዳንቱን ውሳኔ ወዳጅነት ሊያበላሽና ወደ ግጭት ሊያመራ እንደሚችል ይናገራሉ። አሁንም በሄንግ በሚካሄደው የኔቶ ስብሰባ ላይ አንድ ጥያቄ እያንዣበበ ነው። አውሮፓ እንዳስቀድሙ የአሜሪካ አሽከርነትን ማትቀጥል ከሆነ እና አሜሪካ በምታደርገው ማባበያ ካቆመች ምን ይከተላታል? አውሮፓ የዋሽንግተን ጫና ተከትሎ ወደ ጥልቅ ግጭት ያመራሉ ወይስ በትብብር በሰላምና በራስ አገዝ አስተዳደር ላይ የተመሰረተ አዲስን መንገድ መፍጠርን ትጀምራለች? ይህ የኔቶ የቀጣይ ህልውናና የጉዞን የሚወስን ጥያቄ ነው። በእኛ በኩል በሰላም የሆነው እንዲሆን እየተመኘውን በዚያ በቃን። ቸር ያድርገን።